9 ወር ከ15 ቀን ላይ ክትትል ጀመርኩኝ። ዶክተሩ እንዴት እስካሁን ድረስ ቆየ ብሎ ሲበሳጭ ሳየው በጣም ደነገጥኩኝ። ሌላ ህመም፣ ሌላ ስቃይ ነበር። እግዚአብሔር የፈቀደውን ያደረገው ሁሉም ነገር ለመልካም ነው አልኩኝ። ጸሎት ማድረግ ጀመርኩኝ። ማታ መሽቶ ስተኛ የተንቀሳቀሰ እየመሰለኝ ብርግግ ብዬ እነሳ ነበር። ሰላም፣ የኔነሽ እባላለሁ። የምኖረው እዚሁ አዲስ አበባ በተለምዶ ጀሞ 2 የሚባለው አካባቢ ነው። ተወልጄ ያደግኩት ቄራ ነው። እዛው የሰፈሬ ልጅ አግብቼ ነው የምኖረው። እርግዝናው የተፈጠረው ከጋብቻ በፊት ነበረ። ከባለቤቴ ጋር መጠጥ ጠጥተን ስለነበረ በስካር መንፈስ በተፈጠረ ወሲብ ምክንያት ነበር የተረገዘው። ከዛ ቤተሰብ እንዳያውቅብን ተብሎ ጋብቻ ለመመስረት ወሰንን እና ቤተሰቦቼ በጣም ተቆጥተውኝ ነበር። ግን ያው አርግዤም ስለነበረ እሱንም በጣም ወደው ስለነበረ በቃ ደግሰው ዳሩ እና የመጀመሪያ ልጃችን ስትወለድ በጣም ደስተኞች ስለነበርን እንሳሳላት ስለነበረ ብሌን አልናት። ከዛ የሁለተኛ ልጃችንን ስንወልዳት ከ5 ዓመት በኋላ ነበር የወለድነው እና ከ5 ዓመት በኋላ ስንወልዳት ዮሐና አልናት። ከረጅም ዓመታት በኋላ እግዚአብሔር ወንድ ልጅ እንዲሰጠኝ ጸልይ ነበር። በጣም እለምነው ነበር፣ ፈጣሪን ጠይቀው ነበር። ግን እርግዝናዬ በተደጋጋሚ ውርጃ ያጋጥመኝ ስለነበረ ማርገዝ አልቻልኩም። ግን እንደዛም ሆኖ እኔ ተስፋ አልቆረጥኩም። ሁሌ ሞክር ነበር። እናም ከብዙ ዓመታት በኋላ እግዚአብሔር በልጅ ጎበኘኝ። የዛን ቀን መቼም ማረሳው። መቼም ሆስፒታል ሄጄ ስመረመር እንዳረገዝኩ ነገሩኝ። ማመን አልቻልኩም። ደስታም ሐዘንም ነው የተሰማኝ። ደስታዬ ስላረገዝኩ ነበረ። ከብዙ ዓመታት በኋላ መጸነሴን ስላወቅኩ ነበረ። ግን ደግሞ ሐዘኔ በተደጋጋሚ ያስወርደኝ ስለነበር ነበር። ማርገዜን ካወቅኩ በኋላ ሆስፒታል ሄጄ አላውቅም። ምክንያቱም ሁሌ 4 ወር ከሞላኝ በኋላ ያስወርደኝ ስለነበር ነው። እናም 4 ወር እስኪሞላኝ መጠበቅ ጀመርኩኝ። እያለ 4 ወሩ አለፈ። 5 አለ፣ 6፣ 7፣ 8 ወር ሆነኝ። ከዛም ሆስፒታል ሄድኩኝ። ሆስፒታል ሲሄድ ልጄ በጥሩ ጤንነት እንዳለ ለዛውም እንደምፈልገው ወንድ ልጅ እንደሆነ ተነገረኝ። በጣም ነበር ደስ ያለኝ። በጣም የሰፈር ሰው፣ ጎረቤት፣ ቤተሰቦች፣ የዘመድ አዝማድ ሁሌም ፌል ያደረገብኝ ስለነበረ ማንም ደስተኛ አልነበረ። ግን ሆዴ እየገፋ በሄደ ቁጥር እነሱም ደስተኛ መሆን ጀመሩ። የገንፎ እህልና የተለያዩ ነገሮችን ማዘጋጀት ጀመሩ። እኔ ከባለቤቴ ጋር በጣም ደስ ብሎን ስለነበረ ወሩን በጣም ገፍቶ ስለነበረ ለልጄ መታቀፊያ፣ አልጋ ምናምን መገዛዛት ጀመርን። በጣም ደስተኞች ነበርን። ከዛ ከ8 ወር ከ15 ቀን በኋላ ድጋሚ ቼክ ለማድረግ ወደ ሆስፒታል ሄደን
ከዛ 8 ወር ከ20 ቀን ሆነና ከዛ ሆስፒታል ስንሄድ በመምጣት ስጠባበቀው የነበረው ልጄ ዶክተሮቹ ሆዴ ውስጥ እንደሞተ ነገሩኝ። ስጓጓለት የነበረውን ልጄ ከነሱ በወጣች በ3 ቃላቶች ብቻ ልጄ እንደሞተ ነገሩኝ። ከዛ አይ ይሄ ውሸት ነው ልጅ ያለ አልኳቸው። እና ሁሌ ልጅ እኔ ጋር እንዳለ ይሰማኝ ነበር። አላምንም ብዬ ለብዙ ጊዜ ቆየው። ማታ መሽቶ ስተኛ የተንቀሳቀሰ እየመሰለኝ ብርግግ ብዬ እነሳ ነበር። ግን በቃ ከዛ ጸሎት ማድረግ ጀመርኩኝ። መጽሐፍ ቅዱሶችን ማንበብ ጀመርኩኝ። እግዚአብሔር ጥንካሬ እንዲሰጠኝም ለመንኩት። ዘጠኝ ወር ከ20 ቀን ሆነኝ። ያን ሁሉ ጊዜ ልጄ እንዳለ ነበር ሆዴ ውስጥ። 9 ወር ከ15 ቀን ላይ ክትትል ጀመርኩኝ። ክትትል የማደርግበት ሆስፒታል ክትትል እያደረኩኝ ነበር። ከዛ ከ9 ወር ከ15 ቀን በኋላ ሲሄድ ባለቤቴ መጣላት ጀመረ። እንዴት ነው ልጁን ላታወጡላት እስካሁን ስታመላልሷት የነበረው ብሎ ጭቅጭቅ ጀመረ። ከዛ እኔም ወሰንኩኝ። እነሱም ሪፈር ጻፉልኝ እና ሪፈር ወደ ተጻፈልን ሆስፒታል ሄድን። እዛ ሲሄድ ዶክተሩ እንዴት እስካሁን ድረስ ቆየ ብሎ ሲበሳጭ ሳየው በጣም ደነገጥኩኝ። የበለጠ የፍርሃት ስሜት ተሰማኝ። ግን ደግሞ በቃ መወሰን ነበረብኝ። እግዚአብሔር ጥንካሬው እንዲሰጠኝ በድጋሚ ጠይቄ ጸሎቴን አደረኩና ለዶክተሩ ማድረግ ያለብኝን ነገር እንዲነግረኝ ጠየቅኩት። ከዛ በሁለት መንገድ ብቻ ነው አለኝ። አንደኛው በማህፀን ሌላኛው በመድኃኒት እንደሆነ ነገረኝ። ሌላ ስቃይ በቃ አለ አይደል? መወሰን ነበረብኝ። ለልጆቼ መኖር ነበረብኝ። ግን ይህም ሌላ ስቃይ ነበር። ይሁንም መወሰን ነበረብኝ። ለሁለቱ ልጆቼን ያስፈልጋቸው ነበር። ከዛ ዶክተሩ ከሁለት መንገድ ውጪ ሌላ ነገር እንደሌለ ነገረኝ። የመጀመሪያው በማህፀን ሲሆን ሌላኛው በመድኃኒት እንደሆነ ነገረኝ። ሌላ ህመም፣ ሌላ ስቃይ ነበር። ከዛ ለሁለቱ ልጆቼ መኖር ስለነበረብኝ መወሰን ነበረብኝ። ከዛ በማህፀን ሰርጀሪ እንዳላደርግ ሁለቱን ልጆቼን የወለድኩት በሰርጀሪ ነበር። ስለዚህ ያለኝ አማራጭ በመድኃኒት ነበር። እናም ከዶክተሩ ጋር በዚህ ተስማማንና ወደ ቤት ተመልሼ የቀጠሮ ቀኔን ይዤ ሄድኩኝ። ሌላ ህመም፣ ሌላ ስቃይ ነበር። ወደ ቤት ተመልሼ የቀጠሮ ቀኔን ይዤ ሄድኩኝ። ቤት ስሄድ ቤተሰቦቼን ትሪት ለማድረግ ሞከሩ። አይ አልኳቸው፣ ይሄ እግዚአብሔር ፈቃድ ነው። እግዚአብሔር የፈቀደውን ያደረገው። እኔ በጣም ደህና ነኝ አልኳቸው። ሁሉም ነገር ለመልካም ነው አልኩኝ። ለሱ ማጽናናት ጀመርኩኝ። እንዳይደርስ የለም። ቀጠሮ ቀን ደረሰና ወደ ሆስፒታል ሄድኩኝ። ከዛም መድኃኒት የተሰጠኝና መድኃኒት መውሰድ ጀመርኩ። ስቃይ አለው። በጣም ህመም በጣም ስቃይ አለው። በጣም ህመም ነበረው።
እና በሚጨነቅበት ሰዓት ልክ የኔ አይነት ተመሳሳይ ስቃይ የደረሰባት ሴት ነበረች። ምን አለች? አሞሽ ነው ወይ አለች። አዎ ህመም የሚለው ቃል ራሱ አይገልጸውም ነበር። በጣም የተለየ ስሜት ነበረው። በየ2 ሰዓት ልዩነት ነበር መድኃኒቱን የምንወስደው እና እኔ ይሄው እሱን እየወሰድኩ ዛሬ 3ኛ ቀኔ ነው አልወጣም አለች። አይ አልኳት፣ አይ እኔ እግዚአብሔር ከኔ ጋር ነው የኔ አይቆይም በቅርቡ ይወጣል አልኳት። በፍጹም ከዛሬ ሊያልፍ አይችልም አልኳት እና መድኃኒቴን መውሰድ ከጀመርኩ ከ6 ሰዓታት በኋላ እንደሆነ የለም ልጅ ወጣ ወረደ። እኔም እግዚአብሔርን አመሰገንኩት። ምናልባት ይሄ ነገር ለኔ ያልሆነው ባለኝ ነገር እንድደሰት ሊያስተምረኝ ፈልጎ ይሆናል ብዬ አመሰገንኩት። ነገሮች ሁሉ ለበጎ ይሆናሉ ብዬ አሰብኩኝ እና ሁሉንም በመልካም መንገድ ተቀበልኩት። በቃ አሁን ከቤተሰቦቼ ጋር በጣም ደስተኛ ነኝ። ደስተኛ ሆኜ ነው እየኖርኩ ያለሁት እና እንደዚህ አይነት ተመሳሳይ ስቃይ የሚደርስባቸውን ሰዎች በመምከር፣ በመረዳት፣ በማዳመጥ ችግራቸውን እኩል ከነሱ ጋር በመካፈል ደስተኛ የሆነ ቤተሰብ ይዤ እየኖርኩኝ አሁን ላይ ሁሉን ነገር ለበጎ ነው ብዬ ተቀብያለሁ። በጣም ደስተኛ ነኝ እና እንደኔ አይነት ተመሳሳይ ችግር የደረሰባቸውን ሰዎች ቀርቤ በማናገር የምክር አገልግሎት በመስጠት እናም በመካፈል ችግራቸውን በማዳመጥ ደስተኛ የሆነ ቤተሰብ መስርቼ እየኖርኩኝ ነው እና በዚሁ አጋጣሚ የምነግራችሁ እንደኔ አይነት ሴት እህቶቼ በሙሉ በአጠቃላይ ምንም አይነት ነገር ቢመጣ ተቋቁሞ የማለፍ አቅም አላችሁ። ከምንም በላይ ደግሞ የሕክምና ክትትል ከማንም በላይ የሆነ መድኃኒት ነው። ይሄንን አትርሱ እና በምንም አይነት መንገድ ደካማነታችሁን ሳይሆን ጠንካራነታችሁን አምናችሁ ኑሩ። ምንም አይነት ነገር መቋቋም ትችላላችሁ።